በጣም የሚገርመኝ ሆሴ የሚገርም ሰው ነው። ሄደህ ጎመርን አግባት አለ እግዚአብሔር፣ ቃል በቃል ተናገረው። ያ ማለት አንድ የተቀደሰ ነብይ፣ እግዚአብሔርን የሚያውቅ እግዚአብሔርን የሚፈራውን አንድ ነብይ የሆነችዋን የቡና ቤት ሴት አምሶሪቱ ሳይዚስ ይሄን ቃል በመጠቀም የሴተኛ አዳሪ ሴት ሄደህ አግባ አለ ጌታ። ከዛስ ከሷ ልጆችን ውለድ። በጣም ከባድ ስቃይ ነው እሱ በጣም ትልቅ እግዚአብሔር ሰው ነው። እግዚአብሔር ከሷ ሄዶ አግብቷት ያችን ባርሌዲ ምንላትን ኦር ደግሞ የቡና ቤት ሴት ምንላትን ሄዶ አግብቶ ከሷ ልጆችን እንዲወልድ በእያንዳንዱ ስም አወጣጥ ላይ ደግሞ በቅርቡ በእስራኤል ላይ ስለሆነው ነገር በቅርቡ የኢዩን ቤት ቀጣለው ያለ ስማቸውን ሎአሚ ለሮሃማ ያለ በጣም የሚገራርሙ ትርጉም ያላቸውን ስሞች እንዲያወጣ ለነብዩ ነገረው። ነብዩ ታዘዘ። እኔ በጣም ንጹህ ነኝ፣ በጣም ራይቸስ ነኝ፣ ቅዱስ ነኝ እያለ ለጌታ መልስ አልሰጠም፣ ታዘዘ። ዛሬ አንድ መልእክት አለኝ፣ እውነቴን ነው። አንዳንዴ ይሄ ማለት በእስራኤልና በእግዚአብሔር መካከል ያለውን ልዩነት ለማሳየት ነው። እስራኤል በከባድ ምንዝርና በወደቀች ጊዜ እንደገና እንዴት አድርጎ ጎመርን አግብቷት ከሱ ጋር በፍቅር ሆና ልቧ ኮብልሎ ሌላ ወንድ ወዶ፣ ይሄ እንግዲህ በሚገባ ቋንቋ ነው እግዚአብሔር ለነብዩ ያስረዳው የነበረውና በመካከላቸው ጽድቅን ማጣት፣ ቅድስናን ማጣት፣ የኃጢያትን ብዛት ለማስወገድ ዋጋ ከፍሎ የማትሆነዋን ሴት በዋጋ ገዝቶ ወደ ራሱ እንዴት እንደጠራት የሚያሳይ ነው። ዛሬ መታገል ውስጥ ያለን በቃ ስቃይ ህይወት ሰፈር የሆነብን ሰዎች ካለን ጌታ መንግስት ውስጥ ያገለገልን የጌታ ዱርዬ የሆነን ሰዎች ካለን እግዚአብሔር በጌታ በኢየሱስም ከዚህ ስራት ነፃ ያወጣቸዋል። እውነቴን ነው የምነግራችሁ። የእግዚአብሔር ደም፣ የክርስቶስ ኢየሱስ ደም፣ የእግዚአብሔር ልጅ የኢየሱስ ደም ዛሬም ሊያነጻችሁ ትኩስ ነው። እናንተ ግን ኃጢያታችሁን ደብቃችሁ አትተውኑ። ራሳችሁን ሆኑ፣ ግለጡ ራሳችሁን። ወድቅ ያለው ጌታ ሆይ በሉ። በቃ አቅቶኛል፣ እግዚአብሔር ሆይ መነሳት አቅቶኛል፣ እወድሃለሁ ግን አንተን በፍጹም ልቤ መከተል አቃተኝ የሚል ሰው አለ። ጌታ እንደገና ሆሴ ጎመርን እንደገና እንደወሰዳት ክራይስት እናንተን ፍለጋ ወደዚህ ዓለም ኢየሱስን እግዚአብሔር እንደገና እንደላከው ሰዎችን ኢንቫይት ሊያረግ ወደ እርቅ ማዕድ ሊጠራቸው። ይህ ደም እኮ በውጪ ያሉትን ብቻ አይደለም፣ ተስፋ የቆረጡትን ብዙ ጊዜ አገልግላችሁ ዘማሪ ሆናችሁ፣ ዘማውያን ሆናችሁ፣ ሰባኪ ነበራችሁ፣ ጸጋችሁ የተላጨባችሁ፣ ኃይለኛ የሚያስፈራ እግዚአብሔር ጸጋ የነበረባችሁ፣ ዛሬ ግን ጠላት አንደርግራውንድ ላይ ታች ቦታ ጥሎ እየረጋገጣችሁ ያላችሁ ሰዎች ካላችሁ ይህ የእናንተ ቀን ነው። እግዚአብሔር አምላክ በጸጋው እንደገና ያነሳችኋል። እናንተ ብቻ ለመመለስ ሬዲ ሁኑ። በጌታ በኢየሱስ ስም አባት ሆይ በእንደዚህ አይነት ሁኔታ እግዚአብሔር ሆይ የሚሰቃዩትን ነፃ የሚያወጣ የጸጋ ጉልበት ላያቸው ላይ እንዲፈስ ጸልያለሁ። ናው አሁን ጌታ ብዙዎቻችሁን ከዛ ህይወት ያወጣቸዋል። ኢየሱስ ጌታ ነው። አቤቱ አመሰግንሃለሁ። መጽሐፍ እንደሚናገር የኃጢአተኛውን ሞት እግዚአብሔር አይወድም። አቤቱ ከሞት ወደ ህይወት ስላሸጋገርካቸው አመሰግንሃለሁ በጌታ በኢየሱስ ስም አሜን። እግዚአብሔር ብዙዎቻችሁን ከወደቃችሁበት ከጨለማ፣ ከጥፋት፣ ከውድቀት ሜዳ ሲያነሳችሁ አያለሁ። ትነሳለህ ወንድሜ እህቴ፣ እንደገና ትነሻለሽ። እንደገና ሪዘረክት ማድረግ እንደገና። ሃሌሉያ! ጌታ ታማኝ ነው።